ዓለም እየተጠቀመበት ያለው ጥበብ የእሱ ጥበብ ነው። ዓለም ዛሬ ታላላቅ አገራት ደረስንበት፣ አወቅነው፣ መረመርነው ይላሉ እንጂ ኢትዮጵያ ኦርቶዶክስ ተዋሕዶ ሙሉ ሚስጥሩ አላት። ሚስጥሩ እንዲህ ነው ይላሉ አባቶቻችን ሲያወሱ። መጽሐፉ እንኳን ተሰውሯን እነሱን የያዙ ኮፒውን ነው ይላሉ። በውስጡ 5 ምዕራፋት ያሉት ነው። እነሱም ስለ መድኃኒትነት፣ ስለ በጣም ብዙ ነገሮች፣ ስለ መላእክት ልጆች በጣም የሚያወሩ ናቸው። ብዙዎቻችን እንዲህ ሲባሉ ሰምተን እናውቃለን። ይህ ሰው መሰወሩን ብዙ መጽሐፍትን ጽፎ መሰወሩን እግዚአብሔር በእግረ ደብር በገነት እግር ውስጥ ማስቀመጡን ለብዙ ዘመናት ተጽፏል። አግብቶ ልጅ መውለዱን መጽሐፉን በመጽሐፍ ቅዱስ ተገልጧል። ነገር ግን ስለሱ በዝርዝር የምናይ ይሆናል። ሰላም ውድ የብሪት ቲዩብ ተከታታዮቻችን፣ ዛሬ ደግሞ የምንመለከተው በመግቢያችን እንደነገርናችሁ ሄኖክ ማን ነው የሚለውን እንመለከታለን። ሄኖክ ማን እንደሆነ እንመረምራለን፣ እንፈትሻለን። እስከ ዛሬ ድረስ በዝርዝር ያላወቅነው ሚስጥር፣ ስለ መጽሐፍ ሄኖክ ማናቀው ሚስጥር አለ። በዓለማችን ታላላቅ የጠፈር ተመራማሪዎች አሉ። እነ ናሳ ያሉ የአሜሪካን ድርጅቶች ደረስንበት ያሉት የጠፈር ምርምር የሚገርመው የተወሰደው ካሱ መጽሐፍ ነው። ሚስጥሩ እንዲህ ነው። በጣም በብዙ መጽሐፍት ላይ ስለ ኤሊያን ይገለጻል። ነገር ግን እነሱን ፍጡራን ሂዶ ያየ ታላቅ ቅዱስ ነው። ታሪካችን ሲጀምር እንዲህ ነው። ሄኖክ ማለት ሐዲሰ ማለት ነው። አባቱ ያሬድ እናቱ ባረከ ይባላሉ። ሄኖክ የአዳም 7ኛ ትውልድ ነው። እንዲሁም ደግሞ በ186 ዓመቱ የአክስቱን ልጅ አግብቷል። እንደዚሁም ደግሞ ማቱሳላን ወልዷል። ተመልካቾቻችን በባለፈው ቪዲዮአችን ስለ ማቱሳላ አይተናል። ዛሬ ደግሞ ስለሱ አባት ስለ ሄኖክም ስለተሰወረው በጣም ብዙ መጽሐፍትን ስለጻፈው እንመለከታለን። እንዲህ ነው። ለሄኖክ እግዚአብሔር በገነት ለብዙ ዓመታት አስቀምጦታል፣ በእግረ ገነት። ምክንያቱም ሄኖክ ለእግዚአብሔር ቅርብ የነበረ ሰው ነው። ከሱም አይለይም ነበር። እንደዚሁም ደግሞ በመብረቅ ሰረገላት ወደ ሰማይ የተወሰደው እሱ ብቻ ነው። ከዚህም በኋላ መላእክት እየተገለጡ ሚስጥሩን የሚገልጹለት ሱሪያል መልአክ፣ እንደዚሁም ደግሞ ሌሎች መላእክት ሚካኤል፣ ገብርኤል፣ ፋኑኤል፣ ኡራኤል እየተገለጹ የተደበቀውን ይገልጡለት የነበረው ሄኖክ በጣም ብዙ ሚስጥራትን የያዘ መጽሐፍ ጽፏል። አሁን በቤተ ክርስቲያናችን የምንጠቀመው ከ81 መጽሐፍት ውስጥ መጽሐፈ ሄኖክ የሚባለው በትርጉም የተወሰደ ሲሆን ኦሪጂናሉ ግን እስካሁን መሰወሩን የት እንዳለ አናውቅም። ብዙ ጊዜ በኖህ ዘመን እንኳን ኖህ ወደ ኢትዮጵያ መምጣቱ ብዙ መጽሐፍትን ወደዚህ ይዞ መምጣቱን እናውቃለን። ነገር ግን ከዛ በኋላ በተነሱ ጦርነቶችና እንደዚሁም ደግሞ ከአዲስ በኋላ በአክሱም ዘመን በተወሰዱ መጽሐፍቶች በጣም ብዙ መጽሐፍት ተሰርቀዋል። እንግዲህ ወደ ሄኖክ ስንቀጥል
ሄኖክ የከዋክብትን፣ የነፋሳትን፣ የብርሃናትን፣ የመላእክትን ነገድ መረዳቱን ከመላእክት ጋር መነጋገሩን በመብረቅና በነፋሳት ተጭኖ ወደ ብሔረ ሕያዋን ማረጉን እናያለን። ሄኖክ አለመሞቱ ወደ እግዚአብሔር ቅርብ መሆኑን በዚህ ቪዲዮ የተመለከትን ይመስለኛል። እንቀጥላለን። ሄኖክ ወደ ሰማያት ከማረጉ በፊት ስለወደቁ መላእክት፣ ስለ ኔፍሌሞች፣ ስለ መድኃኒቶች ጽፏን። በጣም የሚገርመው ሄኖክ ልጆች ወልዶ ሚስት አግብቶ መሆኑ በጣም ይገርማል። ሄኖክ በጣም ብዙ ነገሮችን ለዓለማችን አበርክቷል። እንደነ ናሳ ያሉ የጠፈር ተመራማሪዎች አሁን ደረስንበት አወቅንበት ይላሉ እንጂ ቅድስት ቤተ ክርስቲያን ፈጣሪ ቀድሞ ሰጥቷታል። እንደ ናሳ ያሉ የምርምር የጠፈር እንትኖች ድርጅቶች ያው እነሱ በሚያውቁት መሰረት እስከዚህ ድረስ አወቅን ይላሉ። ሄኖክ ግን ከነሱም በላይ ተመጥቆ በጣም ብዙ ነገሮችን አይቷል፣ ጽፏንም። ፈጣሪም ለሱ ቅርብ ስለነበረ መላእክት እንኳን ወዲያውን ነበር እየተገለጹለት የሚጽፈው። ሄኖክም ከዚህ በተጨማሪ በገነት በእግረ ደብር መኖሩ በጣም ያስገርማል። በእግረ ገነት ከኖረ በኋላ በመብረቅ እና በነፋሳት ተጭኖ በ1184 ዓመት ወደ ሰማይ መወሰዱ ተጽፏል። እንደዚሁም የረቀቁ ረቂቅ ምስጢራትን ማየቱ ከመላእክት ጋር ሆኖ ፈጣሪን ማመስገኑ ይገርማል። ከዚህ በፊት እንደነ ኤልያስ ያሉ ወደ ብሔረ ሕያዋን የገቡ ታላላቅ ነቢያት አሉ። ሄኖክ ደግሞ ከነሱም ጨምሮ አንዱ ነው። በአዲስ ኪዳን ለምሳሌ አሁን ያሬድ ወደ መሰወሩን ተነግሯል። ውድ አድማጮቻችን ዛሬ የምንማረው እንግዲህ ይህን የመሰለ ትምህርት ነው። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን።